ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ እንደ ቲዩቶሪያል ነው። ስለዚህ እጅግ ትጠቀሙበታላችሁ ብዬ አስባለሁ። ቀጥታ ወደ ዛሬው ቪዲዮ እንገባለን። ዛሬ የምናየው ስለ ዊንዶውስ ኮማንድ ፕሮምፕት ወይም በተለምዶ ሲኤምዲ ብለን ስለምንጠራው ቱል ነው። ይሄ እጅግ ሲምፕል የሚመስል ነገር ግን በጣም ፓወርፉል የሆነ ቱል ነው። በዊንዶውስ ውስጥ የምናገኘው በዊንዶውስ 10፣ በዊንዶውስ 8፣ በዊንዶውስ 7፣ በዊንዶውስ 10 እና በዊንዶውስ 11 ውስጥ በሁሉም ዊንዶዎች የምናገኘው ፓወርፉል የሆነ ቱል ነው። ይህንን ቱል ታዲያ አይቲ ፕሮፌሽናሎች፣ ኢቲካል ሃከሮች፣ ዴቨሎፐሮች፣ በአጠቃላይ ሁሉም የኮሌጅ ተማሪዎች በአጠቃላይ ሁሉም ይጠቀመዋል። አይቲ ፕሮፌሽናልስ የተለያዩ ከኮምፒውተር ጋር የተያዙ የሃርድዌር የሶፍትዌር ችግሮችን ለመፍታት፣ ኢቲካል ሃከሮች ደግሞ የተለያዩ የሃኪንግ የቬነራቢሊቲ ቴስት፣ የፔኔትሬሽን ቴስቲንግ የተለያዩ ነገሮችን የኔትወርክ ፓኬት ቴስቶችን ለማድረግ ኮማንድ ፕሮምፕትን ይጠቀማል። ሌላ ደግሞ አይቲ ፕሮፌሽናልስ ኮማንድ ፕሮምፕትን የተለያዩ የአይቲ ትራብል ሹቲንግ ታስኮችን አውቶሜት ለማድረግ ኮማንድ ፕሮምፕትን ይጠቀማሉ ማለት ነው። ስለዚህ ከነዚህ የአይቲ ከሚጠቀሙ አይቲዎች መካከል እኔ አንዱ ነኝ ማለት እችላለሁ። በመቀጠል የምናየው ስለ ኮማንድ ፕሮምፕት ምንድን ነው የሚለውን ነው የምናየው። ኮማንድ ፕሮምፕት የሚለውን ሲኤምዲ የኮማንድ ፕሮምፕት ሌላኛው የምህጻረ ቃል ልንለው እንችላለን። ሲኤምዲ እንለዋለን ማለት ነው። ስለዚህ በምህጻረ ቃል ኮማንድ ፕሮምፕት ሲኤምዲ ይባላል። ቴክኒካሊ ኮማንድ ፕሮምፕት የሚለው cmd.exe ይባላል ማለት ነው። ቴክኒካል ተርሙ cmd.exe ተብሎ ይታወቃል ማለት ነው። ኤክስኪዩቲብል የሆነ ፋይል ነው። ኮማንድ ያ ኤክስኪዩቲብል ፋይል ደግሞ ምንድነው የሚያደርገው? ኮማንድ ፕሮምፕትን ኢን ዊንዶውስ ላውንች የሚያደርግልን cmd.exe ነው። የሲኤምዲ ወይም የኮማንድ ፕሮምፕት ኢንተርፌሱ ኮማንድ ላይን ኢንተርፌስ ኦፍ ዊንዶውስ ኦፕሬቲንግ ሲስተም ይመስላል ማለት ነው። የዊንዶውስ ኦፕሬቲንግ ሲስተም ኮማንድ ላይን ኢንተርፌስ ወይም CLI ይመስላል። በኮምፒውተራችን ውስጥ ታይፕ በማድረግ ለኮምፒውተራችን ኮማንድ የምንሰጥበት ነው። ታይፕ በማድረግ ብቻ ማለት ነው። ዊዛውት ዩዚንግ ማውስ ለኮምፒውተራችን ታይፕ በማድረግ ኮማንድ ወይም ትዕዛዝ የምንሰጥበት ነው። ኮማንድ ፕሮምፕትን ስንከፍት በጣም ብላክ የሆነ ፔጅ ነው የምናየው። ቴክስቶችን ታይፕ ማድረግ የምንችልበት፣ ኮምፒውተራችንን ማዘዝ የምንችልበት ብላክ የሆነ ዊንዶ እናገኛለን ማለት ነው። ስንከፍት ጊዜ ደግሞ ሎድ አያደርግም። ሎድ ሲያደርግ አይቆይም። ከዛ ውጪ ደግሞ ላግ አያደርግም። ቀጥታ ዳይሬክትሊ ነው የሚከፍትልን ማለት ነው። ሲኤምዲ ለምንድን ነው እስካሁን ድረስ ኢምፖርታንት የሆነው የሚለውን ከዚህ በመቀጠል እንመለከታለን። አንድ ፕሮምፕት ያስፈለገን ለምንድን ነው ካልን የመጀመሪያው ኮምፒውተራችን ቡት ለማድረግ ችግር ካጋጠመው ኮማንድ ፕሮምፕትን እንጠቀማለን። ሁለተኛው ደግሞ በጣም ብዙ የሆኑ ፋይሎችን በአንድ ጊዜ ፕሮሰስ ለማድረግ ኮማንድ ፕሮምፕትን እንጠቀማለን። ፕሮግራሞችን ሳይለንትሊ ስሙዝ በሆነ መልኩ በባክግራውንድ ራን ለማድረግ ሲኤምዲ እንጠቀማለን ማለት ነው። ስለዚህ የመጀመሪያው ኮማንድ ፕሮምፕትን የምንፈልግበት ዋነኛው ምክንያት ኮምፒውተራችን ቡት ሲሆን ወይም ሲነሳ ቡቲንግ ኢረር ወይም ስታርታፕ ኢረር ካጋጠመው ያንን ትራብል ለማድረግ የአይቲ ፕሮፌሽናልስ ኮማንድ ፕሮምፕትን ይጠቀማሉ። ሁለተኛ ደግሞ
በጣም ብዙ እጅግ በጣም ብዙ የሆኑ ፋይሎችን ፕሮሰስ ለማድረግ፣ በሶስተኛ ደረጃ ደግሞ የተለያዩ ፕሮግራሞችን በባክግራውንድ ሳይለንትሊ በአንድ ኮማንድ ብቻ ራን ለማድረግ እንጠቀምበታለን ማለት ነው። በተጨማሪም መጠቀም በተለምዶ ግራፊክ ዩዘር ኢንተርፌስ ተጠቅመን የምንሰራቸውን ስራዎች እጅግ በጣም ያፈጥንልናል። ከግራፊክ ዩዘር ኢንተርፌስ ከምንጠቀም ይልቅ ኮማንድ ፕሮምፕትን ተጠቅመን የተለያዩ ስራዎችን ብንሰራ በጣም ፈጣን ይሆንልናል ማለት ነው። በዚህ ምክንያት ኮማንድ ፕሮምፕትን እንጠቀማለን ወይም እንፈልጋለን ማለት ነው። በሁለተኛ ደረጃ ደግሞ የተለያዩ ፕሮሰሶችን አውቶሜት ማድረግ ስለሚያስችለን ነው። የተለያዩ ታስኮች ሊሆኑ ይችላሉ። እነዚህን ታስኮች ባች ፋይልን ወይም ባች ፋይል እና ስክሪፕት በመጠቀም አውቶሜት ማድረግ ስለሚያስችለን ኮማንድ ፕሮምፕትን እንጠቀማለን ማለት ነው። ሶስተኛ ደረጃ ደግሞ ኮማንድ ፕሮምፕትን ስንጠቀም በኮምፒውተራችን በአድሚን ሌቭል የተለያዩ ፈንክሽኖችን የተለያዩ ስራዎችን እንድንሰራ ያደርግልናል ማለት ነው። በሶስተኛ ደረጃ ኮማንድ ፕሮምፕትን መጠቀም በኮምፒውተራችን ላይ በአድሚን ፕሪቪሌጅ የተለያዩ ታስኮችን ፕሮሰሶችን ለመፈጸም ያገለግላል። ለምሳሌ ሲስተም ስካን ለማድረግ፣ ዩዘርስ ኮምፒውተራችን ውስጥ ያሉ ዩዘሮችን ኮንትሮል ለማድረግ እና የተለያዩ ነገሮችን በአድሚን ሌቭል ለመስራት ኮማንድ ፕሮምፕት ያገለግላል። በአራተኛ ደረጃ ደግሞ ኮማንድ ፕሮምፕትን ስንጠቀም ዩዘር ኢንተርፌሱ አክሰስ ማድረግ የማይችለውን ሂድን የሆኑ የዊንዶውስ ፊቸሮችን አክሰስ እናደርጋለን። ሲኤምዲ ወይም ኮማንድ ፕሮምፕት አብዛኛውን ጊዜ አንደርስቲሜት ይደረጋል። ነገር ግን አንዴ ከጀመርነው በኋላ አንዴ ከተማርነው በኋላ የተለያዩ ኮማንዶችን ካወቀን በኋላ የተለያዩ ጥቅሞችን አይቲ ፕሮፌሽናል ሊሆን ይችላል፣ ሳይበር ሴኩሪቲ ስፔሻሊስት ወይም ፐርሰን ሊሆን ይችላል። እነዚህን የተለያዩ ጥቅሞችን ለማግኘት ኮማንድ ፕሮምፕትን ቅድም እንዳልኩት የዊንዶውስ ፊቸሮችን ኤክስትራክት አድርጎ በትክክል ለመጠቀም ሲኤምዲን በትክክል ማወቅ መረዳት ያስፈልጋል። በቀጣይ የምናየው ኮምፒውተራችን ውስጥ ኮማንድ ፕሮምፕትን እንዴት መክፈት እንችላለን የሚለውን እናያለን። መጀመሪያው ኮማንድ ፕሮምፕትን በኮምፒውተራችን ውስጥ መክፈት የምንችልበት መንገድ ስታርት ሜኑን በመጠቀም ነው። ስታርት ሜኑ ማለት ይችኛዋ ናት። ስታርት ትላለች ማለት ነው። እዚህ ጋር ይችኛዋን በመጠቀም ኮማንድ ፕሮምፕትን መክፈት እንችላለን። ሁሌም ኮማንድ ፕሮምፕትን እንደ አድሚን ራን ማድረግ አለብን። ለምሳሌ ዲስክ ቼክ ስናደርግ፣ ኔትወርክ ሪሴት ለማድረግ፣ እነዚህ የተለያዩ አድሚን ፕሪቪሌጅ የሚፈልጉ ታስኮችን ለመፈጸም ኮማንድ ፕሮምፕትን አስ አድሚኒስትሬተር ራን ማድረግ አለብን ማለት ነው። ስለዚህ ስታርት ሜኑ ላይ እንመጣለን። ከዛ በኋላ ቅድም እንዳልኳችሁ ሲኤምዲ ወይም ኮማንድ ፕሮምፕት ብለን መጻፍ እንችላለን። ሲኤምዲ የመጀመሪያው ለምሳሌ ሲኤምዲ ብዬ ስጽፍ ከታች ሲኤምዲ ስል ይኸው ስክሪኑ ላይ እንደምታዩት ሲኤምዲ ብዬ ስጽፍ ኮማንድ ፕሮምፕት ብሎ ከላይ ያመጣል። ከዛ በኋላ ወደ ቀኝ ከርሰራችን ሙቭ አድርገን ራን አስ አድሚኒስትሬተር የሚለውን ክሊክ እናደርጋለን ማለት ነው። ከዛ ዊንዶውስ ዩዘር አክሰስ ኮንትሮል ኖቲፊኬሽን ቦክስ ይከፍታል። የስ ብለን እናልፋለን ማለት ነው። ከዛ በኋላ እንደምታዩት ኮማንድ ፕሮምፕት ወይም ሲኤምዲ እንከፍታለን ማለት ነው። ቅድም እንዳልኳችሁ ሲኤምዲ ፊቸሩ ያው ባክግራውንዱ ባይ ዲፎልት ብላክ ነው። ብላኩን ግን ወደ ተለያየ ከለር መቀየር እንችላለን። ያንንም ለመቀየር ደግሞ የሲኤምዲ ኮማንዶችን ማወቅ አለብን ማለት ነው። ወደ ሁለተኛው ሲኤምዲን መክፈት ወደምንችልበት መንገድ ስናልፍ ዲያሎግ ቦክስን በመክፈት ኮምፒውተራችን ኪቦርድ ላይ ስታርት ዊንዶውስ አይከኗን እና የአር ምልክትን እንጫናለን ማለት ነው። ዊንዶውስ አይከን ፕላስ አር ማለት ነው። ከዛ ስንጫን ጊዜ እንደዚህ
ራን ዲያሎግ ቦክስ ይከፍታል። ከዛ እዛ ላይ cmd ብለን እንጽፋለን። ከዛ ኦኬ እንላለን። ኦኬ ስንለው ቀጥታ ኮማንድ ፕሮምፕትን ይከፍታል ማለት ነው። እዚህ ጋር ኮማንድ ፕሮምፕትን ቀጥታ ከፍቶልናል። እንደዚህ ኮማንድ ፕሮምፕትን ከከፈትን በኋላ አሁን ምንድነው አከፋፈቱን አውቀናል። ከዚህ በኋላ በዊንዶውስ የተለያዩ ፓወርፉል የሆኑ ነገሮችን ለመጠቀም ወይም ኤክስፕሎር ለማድረግ ኮምፒውተራችንን የተለያዩ ችግሮችን ለመፍታት የተለያዩ ታስኮችን አውቶሜት ለማድረግ ከዚህ ጋር እንጀምራለን ማለት ነው። ከዚህ በመቀጠል የምናየው cmdን በአግባቡ ለመጠቀም እና የተለያዩ ታስኮችን በኮምፒውተራችን ውስጥ ፐርፎርም ለማድረግ ማወቅ ያለብን ቤዚክ የሆኑ የኮማንድ ፕሮምፕት ኮማንዶች አሉ። የመጀመሪያው ኮማንድ ዲአር ነው። ዲአር ኮማንድ በከረንት ዳይሬክተሪ ውስጥ ያሉ ፋይል እና ፎልደሮችን ዲስፕሌይ ለማድረግ ይጠቅመናል። ይህም ማለት ፎልደሮችን እንደ መክፈትና በፎልደሮች ውስጥ ምን እንዳለ እንደማየት ወይም ቼክ እንደማድረግ ነው። በዚህ ዲአር ኮማንድ በመጠቀም ደግሞ ውስጡ ምን እንዳለ የፋይሎችን ስም፣ ሳይዛቸውን፣ ቀኖቹን፣ ለመጨረሻ ጊዜ ሞዲፋይድ የሆነበትን ጊዜ ማወቅ እንችላለን ማለት ነው። ለምሳሌ ያህል በሲኤምዲ ላይ ያው እዚህ ጋር እንዳለው ሲኤምዲ ላይ ዲአይአር ብለን እንጽፋለን ማለት ነው። ኦኬ ዲአይአር ስንል በከረንት ዳይሬክተሪ ውስጥ ያለውን ምን ያሳያል? የመጀመሪያው ቀደም እንዳልኳችሁ የፋይሉን ኔም፣ የፋይሉን ሳይዝ፣ ዴት ኦፍ ሞዲፊኬሽን ያሳያል ማለት ነው። ስለዚህ ለምሳሌ ዴት ኦፍ ሞዲፊኬሽን የመጀመሪያው የሚለው በ04/14/2026 ታይሙ፣ ከዛ ደግሞ እንደዚህ ብሎ ያስቀምጣል ማለት ነው። የፋይል ኔም በእነዚህ ዳይሬክተሪ ውስጥ ለምሳሌ ኤችፒ የሚባል ዳይሬክተሪ ነው። በዚህ ዳይሬክተሪ ውስጥ ያሉት እነዚህ ፋይሎች ፎልደር አሉ። ከዛ እነዚህ ፋይሎች መቼ ላስት ታይም ሞዲፋይድ እንደተደረጉ ያሳያል። ከዛ ዴቱን ያስቀምጣል ማለት ነው። ከዛ ሳይዙን እዚህ ጋር ሳይዛቸውንም ያስቀምጣል ማለት ነው። በመቀጠል በሁለተኛ ደረጃ የምናየው ሲዲ ኮማንድ ነው። ሲዲ ምህጻረ ቃል ነው። ሲተነተን ጊዜ ቼንጅ ዳይሬክተሪ ተብሎ ይጠራል። ይሄ ሲዲ ወይም ቼንጅ ዳይሬክተሪ የሚባለው በፎልደሮች ውስጥ ናቪጌት ለማድረግ ያገለግላል። ይሄም ማለት ደግሞ በፋይል ሲስተም ውስጥ ጠልቀን እንድንገባ የሚረዳን ኮማንድ ነው። ሲዲን ለመጠቀም ሲዲ ብለን በሲኤምዲ ላይ ወይም በኮማንድ ፕሮምፕት ላይ እንጽፋለን። ከዛ ሲዲን ከጻፍን በኋላ ናቪጌት ማድረግ የፈለግንበትን ፎልደር ኔም እናስገባለን ማለት ነው። ለምሳሌ እኔ ናቪጌት ማድረግ የፈለግኩት ፎልደር የሚውዚክ ፎልደሬን ነው። ስለዚህ ሚውዚክ ብዬ እዚህ ጋር የፎልደሩን ስም አስገባለሁ ማለት ነው። ሲዲ ቼንጅ ዳይሬክተሪ ከዛ ሚውዚክ የሚለውን አስገባለሁ ማለት ነው። clear this one CLC okay ስለዚህ ሲዲ ኮማንድን ስንጠቀም ጊዜ በኮማንድ ፕሮምፕታችን ላይ ሲዲ ብለን እንጽፍና ከዛ የፎልደሩን ኔም እናስገባለን ማለት ነው። your folder name ቀጥሎ እናስገባለን ማለት ነው። ኦኬ በመቀጠል የምናየው CLS ነው።
ሲኤልኤስ ኮማንድ የምንለው ፕሪቪየስሊ በኮማንድ ፕሮምፕታችን ላይ ራን ያደረግናቸው እያንዳንዱ ኮማንዶች ክሊር ለማድረግ ወደ ቢግኒንጉ ለመመለስ ያገለግለናል ማለት ነው። ለምሳሌ የሆነ ኮማንድ ጽፈን ለምሳሌ ipconfig/all ይሄ በኋላ ላይ እናየዋለን። ይሄኛው ለምሳሌ ነው። ከዛ እንደዚህ ስንል ipconfig/all ብለን እንደዚህ ኢንተር ስናደርገው እነዚህን ሁሉ ኢንፎርሜሽኖች ፕሮቫይድ ያደርጋል ወይም ዲስፕሌይ ያደርጋል ማለት ነው። ከዛ በኋላ ይህንን ክሊር ለማድረግ አሁን ያልኩትን ኮማንድ ወይም cls ኮማንድ እንጠቀማለን ማለት ነው። cls ብለን ስንጽፍ ጊዜ እዚች ጋር cls ብለን ስንጽፍ ከዛ ኢንተር ስንጫን ክሊር ያደርግልናል ማለት ነው። በመቀጠል የምናየው ኮማንድ ኤግዚት ኮማንድ ነው። ኤግዚት ኮማንድ ደግሞ ከሲኤልኤስ የሚለየው ሁለቱም ዘሴም ይመስላል ፈንክሽናቸው፣ ግን የሚለያዩበት አንዱ ፖይንት ኤግዚት ኮማንድ ፕሮምፕትን ጨርሶ ለመዝጋት ያገለግላል ማለት ነው። ካንስል እንደማድረግ ማለት ነው። ስለዚህ ኤግዚት ብዬ አሁን እዚህ ጋር ብጽፍ ምን ያደርጋል? ኮማንድ ፕሮምፕትን ይዘጋል ማለት ነው። ሲኤልኤስ የሚባለው ነገር ግን ምንድነው የሚያደርገው? የቀድሞ የጻፍናቸውን ኮማንዶች ሂስትሪ ነው ክሊር የሚያደርገው ማለት ነው። ስለዚህ ደግመን ኮማንድ ፕሮምፕትን ከፍታለን ማለት ነው። እሺ ዩዘር አክሰስ ኮንትሮል ኖቲፊኬሽን ሲመጣ የስ እንላለን። ዩዘር አክሰስ ኮንትሮል ኖቲፊኬሽን የሚመጣው አብዛኛውን ጊዜ አስ አድሚኒስትሬተር ፕሮግራሞችን በኮምፒውተራችን ውስጥ ራን ስናደርግ ነው። ስለዚህ ኖቲፊኬሽኑ ሲመጣ ኦኬ ወይም የስ ብለን ማለፍ እንችላለን ማለት ነው። በስድስተኛ ደረጃ የምናየው ኮማንድ ኢኮ ኮማንድን ነው። ኢሲኤችኦ ማለት ነው። ኢሲኤችኦ ኮማንድን የምናይ ይሆናል ማለት ነው። እዚህ ጋር ኮማንድ ፕሮምፕቱ ላይ እንደጻፍኩት ኢሲኤችኦ ነው። ይሄ ኢኮ የሚባለው የሲኤምዲ ኮማንድ የሚያገለግለው አውትፑት ሜሴጅን ስክሪን ላይ ዲስፕሌይ ለማድረግ ነው። አብዛኛውን ጊዜ ከስተም የሆኑ ሜሴጆችን፣ ቫሪያብልስ፣ ፕሮግረስ አፕዴቶችን፣ የተለያዩ አውቶሜሽን ቱል ስንሰራ ለኦዲየንሱ ወይም ለዩዘሩ ዲስፕሌይ ሊደረጉ የሚገቡ ኢንፎርሜሽኖችን ዲስፕሌይ ለማድረግ ስክሪን ላይ አውትፑት ሳይድ ላይ ማሳየት የምንፈልገውን ነገር የምናሳይበት ኮማንድ ነው ኢኮ የምንለው ማለት ነው። ለምሳሌ ኢኮ ኢሲኤችኦ ሄሎ ወርልድ፣ ሄሎ ኒው ሲኤምዲ ብንል እዚህ ጋር አያችሁት፣ እዚህ ጋር ሄሎ ኮማ ኒው ሲኤምዲ ብሎ ኢኮ ያደርጋል ማለት ነው። ስክሪን ላይ ሜሴጅ ዲስፕሌይ ያደርጋል ማለት ነው። ለምሳሌ ሌትስ ትራይ አይቲ ዊዝ ዮናስ okay, let's try to ኢኮ አይቲ ዊዝ ዮናስ የዩቲዩብ ዩዘር ኔም ነው። ስለዚህ ይህንን ዲስፕሌይ እንዲያደርግልኝ ጽፌያለሁ። ኢንተር ስታደርጉት አይቲ ዊዝ ዮናስ የሚለውን ዲስፕሌይ ያደርጋል። ሌላ ስቲል ሞክር። ኢኮ ዮናስ ቴክ አፕ። ኦኬ እንደዚህ ኢንተር ስናደርግ
ዮናስ ቴክ ሀብ ብሎ ዲስፕሌይ ያደርግልናል ማለት ነው። በሰባተኛ ደረጃ የምናየው ሄልፕ ኮማንድ ነው። ይህ ኮማንድ በሲኤምዲ ውስጥ ያሉ ወይም በኮማንድ ፕሮምፕት ውስጥ ያሉ አጠቃላይ ኮማንዶችን እና የነሱን ሾርት ዲስክሪፕሽን አንድ ላይ ወይም ገለጻቸውን ከነ ኮማንዶቹን ከነ ገለጻቸው የሚያስቀምጥልን ኮማንድ ነው። ስለዚህ በተግባር ለማየት ሄልፕ ብለን እንጽፋለን ማለት ነው። ያው ሄልፕ ብለን ስንጽፍ ጊዜ ስክሪን ላይ እንደምታዩት
የተለያዩ ኮማንዶችን ዲስፕሌይ አድርጎልናል። For more information on a specific command type help command name ከhelp በኋላ ኮማንድ ኔሙን መጻፍ እንችላለን። ከዛ እነዚህ የተለያዩ ኮማንዶችን ለምሳሌ cd ቀደም ያልኳችሁ ምን ይላል display the name of or change the current directory ቀደም እንዳልኳችሁ እዚህ ጋር cls clear the screen የሰራናቸውን የጻፍናቸውን የተለያዩ ኮማንዶችን ክሊር ለማድረግ ያገለግላል። cmd start new instance of window command interpreter cmd እነዚህ ዴት ምናምን ታይፕ የተለያዩ የኮማንድ አይነቶችን እዚህ ጋር ይዘረዝራል። ዲቴል የሆነ ኢንፎርሜሽን ደግሞ ሄልፕ ብቻ ካልነው የተለያዩ ኮማንዶችን ከነ ሾርት ዲስክሪፕሽናቸው ነው የሚገልጸው። ዲቴል የሆነ ስለ ስፔሲፊክ ኮማንድ ዲቴል የሆነ ኢንፎርሜሽን እንዲሰጠን ከፈለግን ምን እናደርጋለን? ሄልፕ ብለን ለምሳሌ የኮማንዱ የፈለግነው ለምሳሌ ይሄኛውን ኦኬ። ከዛ ስፔሲፊክ ኮማንድ ሄልፕ ከዛ የኮማንዱን ኔም እናስገባለን ማለት ነው። ስለ ስፔሲፊክ የሆነ ኮማንድ ዲቴል ለማወቅ ማለት ነው። እኔ ትሪ የሚለውን ኮማንድ አስገባውን። ይሄ ምን ይላል? ግራፊካሊ ዲስፕሌይስ ዘ ፎልደር ስትራክቸር ኦፍ ድራይቨር ኦር ፓስ ይላል። ከዛ ትሪ ከዛ ድራይቭ ኮለን ፓስ እናስገባለን። ከዛ /f /a እናስገባለን። /f የምናስገባው display the name of the file in each folder በእያንዳንዱ ፎልደር ውስጥ ያሉ የፋይል ኔሞችን ዲስፕሌይ ለማድረግ እንጠቀማለን። /a ደግሞ use ASCII instead of extended characters እነዚህ ስክሪናችንን ክሊር እናደርጋለን። ቀደም እንዳልኳችሁ cls የሚለውን እንጠቀማለን ማለት ነው። ከዛ እንደዚህ ክሊር እናደርጋለን። በስምንተኛ ደረጃ የምናየው ቬር ኮማንድ ነው። ቬር ኮማንድ የሚያገለግለው የኦፕሬቲንግ ሲስተማችንን ወይም የዊንዶውስ ቨርዥናችንን ቼክ ለማድረግ ነው። በአሁኑ ሰዓት የምንጠቀመውን የዊንዶውስ ቨርዥን ቼክ ለማድረግ ያገለግላል። የዊንዶውስ ቨርዥናችንን ደግሞ ቼክ ማድረጋችን የሚጠቅመው የመጀመሪያው ቨርዥናችን ምን አይነት እንደሆነ ስንት እንደሆነ አውቀን ከዛ ለዛ ቨርዥን የሚመጥኑ ሶፍትዌሮችን ለመጫን ትራብል ሹት ለማድረግ ዊንዶውስ ቨርዥን ማወቅ ይጠቅማል ማለት ነው። ስለዚህ ቬር ኮማንድን ቀጥታ ተግባራዊ ለማድረግ እዚህ ጋር እንደዚህ ver ብለን ኮማንድ ፕሮምፕት ላይ እንጽፋለን። ከዛ ምን ይላል? ማይክሮሶፍት አሁን ለምሳሌ እኔ አሁን ላይ የምጠቀምበት ቨርዥን ማይክሮሶፍት ዊንዶውስ ቨርዥን 10.0.45.64.66 ይላል ማለት ነው። ይሄ የዊንዶውስ ቨርዥን ነው። በተጨማሪ ዊንዶውስ ቨርዥንን ለማወቅ ኪቦርዳችንን በመጠቀም ማወቅ የምንችልበትን መንገድ እናያለን። በመጀመሪያ ስታርት አይከኗን እና አርን እንጫናለን። ከዛ በኋላ ዲያሎግ ቦክሱ ላይ ኦፕን የሚለው ስፔስ ላይ ዊንዶ ቨርዥን ዊንቨር ብለን እንጽፋለን ማለት ነው። ይህም ቀጥታ ዊንዶውስ ቨርዥናችንን ዲስፕሌይ ያደርጋል ማለት ነው። ስለዚህ ይሄኛው ቀደም እንዳየነው ማይክሮሶፍት ዊንዶውስ ከዛ ቨርዥን 22h2 ነው። ከዛ ኦኤስ ቢውልድ ያስቀምጣል ማለት ነው። ስለዚህ በዚህ መንገድ ቨርዥናችንን ማወቅ እንችላለን። በእነዚህ በሁለት መንገዶች ማወቅ እንችላለን። የመጀመሪያው cmd ላይ ቬር ኮማንድን በመጠቀም፣ ሁለተኛው ደግሞ ራን ዲያሎግ ቦክስ በመክፈት ዊንቨር የሚለውን ኮማንድ በማስገባት ዊንዶውስ ቨርዥን ማወቅ እንችላለን። በዘጠነኛ ደረጃ የምናየው ታይም ነው። ታይም የሚለው ኮማንድ የሚጠቅመን የዊንዶውስ ከረንት ታይም ለማወቅ ነው።
ሲኤምዲ ላይ ታይም ብለን ከጻፍን በኋላ ኢንተር ስናደርግ የዊንዶዋችንን ከረንት ታይም ያሳየናል ማለት ነው። the current time is ብሎ እንደዚህ ያስቀምጣል። ከዛ ኢንተር the new time ብሎ እንደዚህ ያመጣልናል ማለት ነው። ይሄን የምንጠቀመው ሲስተም ታይማችንን ሪሴት ማድረግ ከፈለግን ይሄኛውን ኮማንድ መጠቀም እንችላለን ማለት። ይህንን ኮማንድ አብዛኛውን ጊዜ የምንጠቀመው ዊንዶውስ ታይማችን ዲስፕሌይ ከማድረጉ በተጨማሪ ለትራብል ሹቲንግ እንጠቀመዋለን ማለት ነው። ያም እንዴት ነው ስንል ኮምፒውተሮቻችን የባዮስ ባትሪያቸው በጣም ሎው እየሆነ በመጣ ጊዜ ሪስታርት ሲደረጉ ወይም ሸትዳውን ሲደረግ ከእንደገና ሲገባ ምን ያደርጋል? ታይሙ የሲስተም ታይሙ የዊንዶውስ ታይሙ ወደ ፊት ሽፍት የማድረግ ቢሄቪየር ያሳያል ማለት ነው። ስለዚህ ያንን ደግሞ ወደ ትክክለኛው ታይም ለመመለስ ይሄንን ኮማንድ መጠቀም እንችላለን ማለት ነው። እንደዚህ ከመጣለን በኋላ ለምሳሌ ይሄ ፎልቲ የሆነ ታይም ቢሆን እናደርጋለን። ኮሬክት የሆነውን ታይም በዚህ መልኩ እዚህ ጋር እናስገባለን ማለት ነው። ከታች እናስገባና ከዛ በኋላ ኢንተር ስንለው ታይማችንን ቼንጅ ያደርግልናል ማለት ነው። ኦኬ አሁን ዊንዶዋችንን ክሊር እናደርጋለን። ሲኤልኤስ ኦኬ ወደ 10ኛው ኮማንድ ስንሄድ ዴት ነው። ቅድም ስናይ ካስታወሳችሁ ሲኤልኤስ እና ኤግዚት ኮማንድን አነጻጽረን አይተናል። ሲኤልኤስ ኮማንድ ፕሮምፕታችንን ክሊር ለማድረግ ያገለግላል። ኤግዚት ደግሞ ኮማንድ ፕሮምፕትን ከነጭራሹ ለማጥፋት ያገለግላል። አሁን ደግሞ ታይም አይተናል። ታይም ኮምፒውተራችን ላይ ከረንትሊ ያለውን ታይም ዲስፕሌይ ለማድረግ ያገለግላል። ከዛ ዴት የሚለው ደግሞ የኮምፒውተራችንን ዴት በተነጻጻሪ መልኩ ይገልጻል ማለት ነው፣ ያሳይልናል ማለት ነው። ዴት ብለን በኮማንድ ፕሮምፕታችን ላይ እንጽፋለን ማለት ነው። ስለዚህ ዴት ብለን ስንጽፍ እንደቀደሙ ታይምን ዲስፕሌይ ታይም ብለን ጽፈን ታይምን ዲስፕሌይ እንዳደረግን ሁሉ ከረንት ዴት ብለን ስንጽፍ ጊዜ ከረንት ዴት ተርስዴይ ከዛ ወሩን ከዛ ቀኑን ከዛ ዓመተ ምህረቱን እንደዚህ ዲስፕሌይ ያደርግልናል ማለት ነው። ይህንን ቀኑን ቼንጅ ማድረግ ከፈለግን አዲሱን ቀን ያው የምንፈልገውን ቀን መንዙን ከዛ ሃይፈን ከዛ ዳዩን ከዛ ይሩን አስገብተን የኮምፒውተሩን ቀን መቀየር እንችላለን። ከዚህ በመቀጠል የምናየው ፋይል እና ፎልደሮችን ማኔጅ የምናደርግባቸውን ኮማንዶችን ይሆናል። የመጀመሪያው ኮማንድ mkdir የምንለው ኮማንድ ነው፣ ወይም በአጭሩ md ኮማንድ ነው የምናየው። mkdir ኮማንድን ለመጠቀም ኮማንድ ፕሮምፕት ላይ ስለዚህ mkdir ከዛ የፎልደሩን ኔም እናስገባለን ማለት ነው። mkdir ኮማንድ የሚያገለግለን አዲስ ፎልደር ክሬት ለማድረግ ነው። ለምሳሌ በተግባር ለማየት mkdir ከዛ የፎልደር ኔም ለምሳሌ ዮናስ ቴክ
ቼክ ኢት ክሬት ማድረጉን አዲሱን ፎልደር ክሬት ማድረጉን እስቲ ቼክ እናድርግ። ይሄኛው ኮማንድ ቀጥታ ክሬት ፎልደር ክሬት የሚያደርግልን በከረንት ዳይሬክተሪ ውስጥ ነው። ስለዚህ አሁን ያለንበት ዳይሬክተሪ ሲስተም 32 ስለሆነ ሲስተም 32 ላይ ሄደን ዮናስ ቴክ ሀብ የሚል ፎልደር አዲስ ፎልደር ክሬት መደረጉን ቼክ እናደርጋለን ማለት ነው። እሺ ሲስተም 32 ላይ ለመሄድ ዚስ ፒሲ ላይ እንገባለን። ከዛ ሎካል ዲስክ ሲ ዊንዶውስ ኤንድ ዘን ሲስተም 32 ላይ እንሄዳለን ማለት ነው። ኦኬ ሲስተም 32 ላይ እንሄዳለን። እሺ ሲስተም 32 ኦኬ let's check okay let's try mkdir let's say x let's check it let's say ስለዚህ ኤክስ ዳይሬክተሪ ክሬት አድርጎልናል ማለት ነው። ቀደምም እንዳየነው ዮናስ የሚለውን ዳይሬክተሪ ክሬት አድርጎልናል። ይሄኛው ለምሳሌ ስለዚህ ቀጥታ ኤክስ ፎልደርን ሲስተም 32 ላይ ክሬት አድርጎልናል ማለት ነው። እንደምታዩት ክሬት የተደረገው በዛሬ ቀን ነው። በዚህኛው 10 ፒኤም ላይ ነው ክሬት የተደረገው 10 ፒኤም ላይ ማለት ነው። አሁን ላይ ማለት ነው 10 ፒኤም ላይ ክሬት የተደረገ ፎልደር ነው። ስለዚህ ቀጥታ ይህንን ኮማንድ በመጠቀም ያለንበት በምንፈልግበት ዳይሬክተሪ ውስጥ አዲስ ፎልደር ክሬት ማድረግ እንችላለን ማለት ነው ሲኤምዲን በመጠቀም። ስለዚህ ለጊዜው እናጠፋዋለን ማለት ነው። አጥፍተናል ማለት ነው። ኦኬ አጥፍተናል። ስለዚህ ከእንደገና ተመልሰን ወደ ኮማንድ ፕሮምፕት እንሄዳለን። በቀጣይነት ደረጃ የምናየው አርዲ ኮማንድ ወይም አርኤም ዳይር ኮማንድ ነው። አርኤም ዳይር ኮማንድን ለመጠቀም እንደቀደሙ ኤም ዳይር እንደዚህ ብለን እንጽፋለን። ከዛ በኋላ ፎልደር ኔም እናስገባለን ማለት ነው። ይሄኛውን ኮማንድ የምንጠቀመው ፎልደሩን ክሬት ያደረግነውን ወይም መጀመሪያ የነበረን ፎልደር ድሌት ለማድረግ ነው። ኤምኬ ዳይር የምንጠቀመው ፎልደር ክሬት ለማድረግ ነው። ክሬት ያደረግነውን ፎልደር ደግሞ ድሌት ለማድረግ አርኤም ዳይር ኮማንድን እንጠቀማለን ማለት ነው።
ለምሳሌ በቼክ ለማድረግ መጀመሪያ ፎልደር ክሬት እናደርግ። አሁን ያለንበት ዳይሬክተሪ ሲስተም ሰርችቱ ላይ ነው። ስለዚህ ኤምኬ ዳይር ከዛ የፎልደሩን ኔም እናስገባለን። ለምሳሌ ሌላ ኔም ውስጥ ኤቢሲዲ የፎልደሩ ኔም ኤቢሲዲ 1 እሺ ፎልደር ኔም ክሬት አደረግን። ክሬት ያደረግነው የት ነው? ሲስተም ሰርችቱ ላይ ነው። ቼክ እናደርገዋለን። እሺ ሰርች እናደርጋለን። ኤቢሲዲ 1 እሺ ክሬት ከተደረገ ይመጣልናል ማለት ነው። እሺ እንጠብቀው። ከዚህ ጋር እንደምታዩት ስክሪኑ ላይ በቀጥታ ኤቢሲዲ 1 ፎልደርን ክሬት አድርጎልናል ማለት ነው። የመጀመሪያው ክሬት ያደረግነው ይሄኛው ፎልደር ውስጡን እንደምታዩት ባዶ ነው። ስለዚህ ቀጥታ ይሄንን ዲሌት ለማድረግ ይሄንን ፎልደር ዲሌት ለማድረግ የምናደርገው አርኤም ከዛ የፎልደራችን ስም ኤቢሲዲ 1 ቀጥታ እስቲ አሁን መደለቱን ቼክ እናደርጋለን ማለት ነው። ወደኋላ ባክ እናደርጋለን። እንደገና ኤቢሲዲ 1 ፎልደርን ሰርች እናደርጋለን ማለት ነው። ሰርች እያደረገ ነው።
ሰርች አድርጎ ጨርሷል። እንደምታዩት ስክሪኑ ላይ እንደምታዩት ስለደለት ነው ኖ አይተምስ ማች ዩር ሰርች ብሎ አምጥቷል ማለት ነው። ስለዚህ በቀጥታ ደልተናል ማለት ነው። እዚህ ጋር ግን አንድ ማስተዋል ያለብን ነገር ቅድም ክሬት ያደረግነው ፎልደር ውስጡ ባዶ ነበረ። ስለዚህ ውስጡ ባዶ ባይሆን ኖሮ ምን ያሳየናል? ኢረር ያመጣብን ነበረ ይሄኛው ኮማንድ ማለት ነው። ለምሳሌ አንድ ፎልደር ከእንደገና ክሬት እናደርግ። እዚህ ጋር mkdir እናስገባለን። አሁን ድጋሚ ፎልደሩን ክሬት አደረግን። ከዛ በኋላ ክሬት ካደረግን በኋላ ወደ ፋይል ውስጥ በመመለስ ወደ ሲስተም ሰርቲቱ በመመለስ ፎልደሩን እንፈልገዋለን። ሪፍሬሽ እናደርጋለን። ABCD ፎልደር let's check it. ሰርች እናድርገው። ከዛ አሁን የምናደርገው ሰብ ፎልደር ክሬት እናደርግለታለን። ከዛ በኋላ ያንን ኮማንድ ድጋሚ ራን ስናደርግለት rm dir ኮማንድ ድጋሚ ራን ስናደርግለት የሚያመጣውን ኢረር አብረን ቼክ እናያለን። ከዛ በኋላ ደግሞ ከነሰብ ፎልደሩ እንዴት መደለት እንደምንችል ከኮማንድ ፕሮምፕት ላይ ሆነን አብረን የምናይ ይሆናል ማለት ነው። አሁን እንደምታዩት ABCD1 ፎልደርን ድጋሚ ክሬት አድርገናል። ስለዚህ ሎድ አድርጎ ሲጨርስ ወደ ውስጡ እንገባና ቴክስት ፋይል ወይም ኖትፓድ አዲስ ከፍተን ወይም ፎልደር ሰብ ፎልደር ክሬት እናደርግለታለን። ከዛ በኋላ ደግመን ኮማንዳችንን እንሞክራለን። ከዛ በኋላ የሚያመጣውን ኤረር እናያለን። ውስጥ እንገባለን። ከዛ let's create
ፎልደር ዩዘር አክሰስ ኮንትሮል ኖቲፊኬሽን ሲመጣልን የስ ብለን እንመልሳለን። ከዛ አዲሱን ፎልደር ኤክስ እንለዋለን። አዲሱን ፎልደር ኤክስ ብለናል። ከዛ በኋላ አሁን rm dir ኮማንዳችንን ከእንደገና ራን እናደርጋለን ማለት ነው። rm dir abcd1 ፎልደርን አጥፋል። ያችሁት rm dir abcd1ን አጥፋልኝ ብዬ በኮማንድ ሳዘው the directory is not empty አለ። ሰብ ፎልደር ስላለው ማለት ነው። ሰብ ፎልደራችን ማን ነው? አሁን ክሬት ያደረግነው ኤክስ የሚባለው ፎልደር ማለት ነው። ኤክስ የሚባለው ፎልደር ባይኖር ኖሮ ግን ቀጥታ abcd1 የሚለውን ፎልደር እንደ ቅድም እንዳየነው በቀጥታ ይደልተዋል ማለት ነው። እንደዚህ ሰብ ፎልደር ሲኖረን የትኛውን ኮማንድ ተጠቅመን ማጥፋት እንችላለን የሚለውን ስናይ ቀጥታ rm dir ከዛ /s ከዛ የፎልደራችንን ኔም እናስገባለን ማለት ነው። ከላይኛው ኮማንድ የሚለየው rm dir ከዛ /s ማድረጋችን ነው የሚለየው ማለት ነው። ከዛ /s ካደረግን በኋላ የፎልደራችን ኔም abcd1 እናስገባለን ማለት ነው። ይኸው እዚህ ጋር ምን አመጣ? ኮንፊርሜሽን ጥያቄ አምጥቷል ማለት ነው። abcd1ን ማጥፋት ትፈልጋለህ ማለት ነው። abcd1 are you sure ብሎ yes or no ይጠይቃል ማለት ነው። yes ከሆነ መልሳችን y እናስገባለን ማለት ነው። ካፕስ y ከዛ yes አልነው። ስለዚህ ቀጥታ አሁን ያጠፋዋል ማለት ነው። ከነሰብ ፎልደሩ ያጠፋዋል። አያችሁ አሁን ጠፍቷል ማለት ነው። ኤክስ የሚባል ሰብ ፎልደር ነበረ፣ አጥፍቶታል። abcd1 የሚለውን ከእንደገና ሰርች ብናደርገው ራሱ አናገኘውም ማለት ነው። እዚህ ጋር ቼክ እናደርገዋለን።
እንደምታዩት አሁን ቀጥታ ያ ፎልደር ስለተደለተ እንደሌለ አይተናል ማለት ነው። በቀጣይነት ደግሞ ይሄኛውን ኮንፊርሜሽን ፔጁን ሳያመጣልን ቀጥታ ሳይለንትሊ ፎልደሩን ከነሰብ ፎልደሩ እንዲያጠፋልን ከፈለግን የሚከተለውን ኮማንድ እንጠቀማለን። የኮማንዱ ዘሴም ነው፣ በአንድ ነገር ብቻ ነው የሚለየው። ኦኬ እዚህ ጋር እንመጣና rm dir ካልን በኋላ ፎርዋርድ ስላሽ s ስፔስ ፎርዋርድ ስላሽ p እናደርግና ከዛ የፎልደሩን ኔም እናስገባለን ማለት ነው። rm dir ስፔስ ፎርዋርድ ስላሽ ስፔስ ፎርዋርድ ስላሽ p abcd1 የፎልደራችን ኔም ማለት ነው። እንደዚህ በማድረግ ፎልደሩን ከነሰብ ፎልደሩ ከነፋይሉ ኮንፊርሜሽን ሳይጠይቀን ማጥፋት እንችላለን ማለት ነው። ወደ ቀጣዩ ወደምናየው ኮማንድ እናልፋለን። ስክሪናችንን ክሊር እናደርጋለን። ኦኬ በቀጣይነት የምናየው ዴል ኮማንድን ነው። ዴል ኮማንድ አሁን ከምንገኝበት ዳይሬክተሪ ፋይል ለመደለት ነው የሚያገለግለው። ዴል ኮማንድ አሁን ከምንገኝበት ዳይሬክተሪ ፋይል ለመደለት ያገለግላል። ወይራስ rm dir ኮማንድ ወይም rd ኮማንድ አሁን ከምንገኝበት ዳይሬክተሪ ፎልደር እና ሰብ ፎልደር ለመደለት ያገለግላል ማለት ነው። የሁለቱ ዲፍረንስ rm dir ፎልደር እና ሰብ ፎልደር ይደልታል። ዴል የሚባለው ኮማንድ ደግሞ ፋይሎችን ለመደለት ይጠቅመናል ማለት ነው። ዴል ኮማንድን ለመጠቀም del ከዛ ፋይል ኔም ከነ ኤክስቴንሽኑ እንጽፋለን ማለት ነው። ፋይል ኔም our ፋይል ኔም ዶት ቴክስት ከሆነ txt ኤክሴልም ከሆነ ዶኪመንትም ከሆነ ዶት ዶክ እያልን ከነ ኤክስቴንሽኑ እናስገባለን ማለት ነው። ኦኬ ከነ ኤክስቴንሽኑ ኦኬ ሶሪ ዴል ፋይል ኔም ዶት ኤክስቴንሽን ኦኬ ፋይል ኔም እናስገባለን ማለት ነው። እሺ ከዛ በተጨማሪ ደግሞ ሪድ ኦንሊ ፋይል ከሆነ መደለት የፈለግነው የሚከተለውን ኮማንድ እንጠቀማለን። ዴል ፋይል ኔም ዴል ከዛ ፋይል ኔም ከዛ ስላሽ ቢፎር ዘ ፋይል ኔም ነው የምናደርገው። ፎርዋርድ ስላሽ ስፔስ ፎርዋርድ ዴል ስፔስ ፎርዋርድ ስላሽ ኤፍ ፎርስ ኦኬ ከዛ ሳይለንትሊ ደግሞ ማጥፋት ከፈለግን ኪው እናደርጋለን ማለት ነው። ስለዚህ ዴል ከከረንት ዳይሬክተሪ ፋይል ለማጥፋት ነው። ስናጠፋ ደግሞ ሪድ ኦንሊ የሆኑ ፋይሎችን ፎርስፉሊ ለማጥፋት ፎርዋርድ ስላሽ ኤፍ እናደርጋለን። ከዛ ስናጠፋ ደግሞ ኮንፊርሜሽን እንዳይጠይቀን ስላሽ ፎርዋርድ ስላሽ ኪው እናደርጋለን። ከዛ በኋላ ፋይል ኔም እናስቀምጣለን ማለት ነው። በዚህ መልኩ ከረንት ዳይሬክተሪ ፋይል ማጥፋት እንችላለን። ሪድ ኦንሊ የሆኑ ፋይሎችንም ማጥፋት እንችላለን ማለት ነው። ስክሪናችንን ክሊር እናድርግና በቀጣይ ደረጃ የምናየው ሪኔም ኮማንድ ነው። ሪኔም አብዛኛውን ጊዜ ፋይሎችን ሪኔም ለማድረግ የምንጠቀምበት ኮማንድ ነው። አንዳንድ ጊዜ ደግሞ ፎልደሮችንም ሪኔም ለማድረግ እንጠቀምበታለን።
ቴክስት ፋይል ነው ብዬ አሱም ስላደረኩት ነው። ስለዚህ ሪኔም ኮማንድ እንጽፋለን። ከዛ በኋላ የኦልድ ፋይል ኔሙን እናስገባለታለን ከነ ኤክስቴንሽኑ። ከዛ አዲሱን ፋይል ኤክስቴንሽን እናስገባለን ማለት ነው። ስለዚህ ይሄኛውን ኦልድ የሆነውን ፋይል በዚህኛው ኔም ቀይረው እያለ ነው ማለት ነው፣ በዚህኛው ኮማንድ ማለት ነው። በመቀጠል የምናየው ኮፒ ኮማንድ ነው። ኮፒ ኮማንድ ደግሞ ከአንዱ ፎልደር ፋይላችንን ከአንድ ፎልደር ወደ ሌላ ፎልደር ኮፒ ለማድረግ ነው የምንጠቀመው። ስለዚህ ኮፒ ኮማንድን ለመጠቀም ኮማንድ ፕሮምፕት ላይ ኮፒ ከዛ ሶርስ ከፋይሉን ከነ ቴክስቱ ማለት ነው። ከዛ ዴስቲኔሽን ፋይሉ የሚገኝበትን ሶርስ ፎልደር እዚህ ጋር የምናስገባው ማለት ነው። ኮፒ ከዛ ሶርስ ቴክስት ከዛ ዴስቲኔሽን በሌላ ለመጻፍ ይሄኛው በሌላ ስናየው ኮፒ እንላለን። ከዛ ከረንትሊ ለምሳሌ ፋይሉ ያለው ሲ ውስጥ ሎካል ድራይቭ ሲ ከዛ ሎካል ድራይቭ ፎር ሲ ሎካል ድራይቭ ሲ ላይ ከዛ ዶክ ላይ ዶክ የሚባል ከዛ ስሙ ደግሞ ሪፖርት ነው። የፋይሉ የዋናው ፋይል ስም ሪፖርት የሚባል ቢሆን ዶክ እናደርጋለን። ከዛ ይሄኛው ኤግዚስቲንግ ወይም ኦልዱ ሎኬሽን ነው። የዚህኛው ሪፖርት ዶክ የሚባለው ፋይል ቀድሞ የሚገኘው በሲ ፎልደር ውስጥ በሲ ድራይቭ ውስጥ በዶክ ፎልደር ውስጥ ነው የሚገኘው። ስለዚህ ወደ አዲሱ ሎኬሽን ሙቭ እንዲያደርግልን ወይም ኮፒ ለማድረግ ኪ ኮለን ፎርዋርድ ስላሽ ባክዋርድ ስላሽ ኖት ፎርዋርድ ስላሽ ባክዋርድ ስላሽ ለምሳሌ ባክአፕ ላይ ማስቀመጥ ከፈለግን እናደርጋለን ባክ ከዛ ባክዋርድ ስላሽ እናደርጋለን። ሶ ከሲ ከዶክ ፎልደር ሪፖርት የተባለውን ፋይል ወደ ዲ ድራይቭ ያመጣል ማለት ነው። ዲ ድራይቭ ላይ ደግሞ ባክአፕ ፎልደር ላይ ያስቀምጠዋል ማለት ነው። ይሄኛው ኮማንድ እንደዚህ አድርገን ፋይላችንን ከአንዱ ሲ ድራይቭ ላይ ያለውን ወደ ዲ ድራይቭ ኮፒ ማድረግ እንችላለን። ፋይሎችን ከፎልደር ወደ ፎልደር ማዘዋወር እንችላለን ማለት ነው። በቀጣይነት የምናየው ደግሞ የኮፒ የሚለውን ኮማንድ አድቫንስድ የሆነ ቨርዥን ነው የምናየው። ይሄኛው ኤክስ ኮፒ ይባላል። ኤክስ ኮፒ የሚባለውን ኮማንድ ለመጠቀም ኤክስ ከዛ ኮፒ ሲ ኮለን ባክዋርድ ስላሽ ፎልደር ዲ ባክዋርድ ስላሽ ባክአፕ ፎርዋርድ ስላሽ ኤስ ፎርዋርድ ስላሽ ኢ እናደርጋለን ማለት ነው። ይሄ አሁን ሲንታክሱ እንደማለት ነው። በቃ ሲኤምዲ ላይ ኤክስ ኮፒ የሚባለውን ኮማንድ ለመጠቀም ሲንታክሱ ይሄ ነው። ይህ ባክአፕ ምናምን ሲና ዲ ባክአፕ የሚለው አሰምሽን ነው። እናንተ በሌላ መጠቀም ትችላላችሁ ማለት ነው። ይሄኛው ኮማንድ ከኮፒ ኮማንድ የሚለየው ምንድነው? ኢንታየር ፎልደሩ እና ሰብ ፎልደሩን አንድ ላይ ነው ኮፒ የሚያደርገው ማለት ነው። ወደ ሌላ
ኮማንድ ስናልፍ የምናየው ሙቭ ኮማንድ ነው። ሙቭ ኮማንድ ደግሞ ከአንድ ፎልደር ወደ ሌላ ፎልደር አንድን ፋይል ሙቭ ለማድረግ ያገለግላል። ኮማንዱ ሲንታክሱን ስናየው ሙቭ ፋይል ዶት ቴክስት፣ ያው አሰምሽን ስለሆነ ነው ዶት ቴክስት። ይሄ ፋይል ዶት ቴክስትን ወዴት ሙቭ አድርግልኝ ነው የምንለው? ወደ ዲ ወይም ኢ ድራይቭም ሊሆን ይችላል። let's say ኢ ድራይቭ ኦኬ። ኢ ከዛ ባክዋርድ ስላሽ ፎልደር ኢ ድራይቭ ላይ እንዲቀመጥበት የምንፈልገው ፎልደር ማለት ነው። እዛ ላይ እናስገባለን ማለት ነው። ስለዚህ ሙቭ ፋይል ዶት ቴክስት ኢ ድራይቭ ዘ ድራይቨር ኔም ከዛ ኮለን ባክዋርድ ስላሽ ከዛ ፎልደር እናስገባለታለን ማለት ነው። በዚህ መልኩ ፋይሎችን ከአንድ ሎኬሽን ወደ ሌላ ሎኬሽን ኮማንድ ፕሮምፕትን በመጠቀም ቀጥታ በማዘዝ ሙቭ ማድረግ እንችላለን። ሌላኛው የምናየው ኮማንድ ትሪ ኮማንድ ነው። ትሪ ኮማንድ ነው። ይሄኛው ኮማንድ የሚያገለግለው የፎልደሮችን ስትራክቸር ዲስፕሌይ ለማድረግ ነው የሚያገለግለው። ያ ማለት ምንድነው? ፓዝ ነው ዲስፕሌይ የሚያደርግልን ማለት ነው። ቪዥዋል የሆነ የፎልደሮችን ሌአውት ዲስፕሌይ ያደርግልናል ማለት ነው። ይሄ ስፔሻሊ ጠቃሚ የሚሆነው ደግሞ ላርጅ ፕሮጀክቶችን ለመስራት ምንድነው እጅግ ጠቃሚ ይሆናል ማለት ነው። ቢኮዝ የፎልደሮች የእያንዳንዱ ፎልደር ስትራክቸር ዲስፕሌይ ስለሚያደርግልን ማለት ነው። ስለዚህ ትሪ ብለን እዚህ ጋር ከጻፍን በኋላ ኢንተር ስንለው የፎልደሮችን ስትራክቸር በዚህ መልኩ ያስቀምጥልናል ማለት ነው። ኦኬ ፎልደር ስትራክቸር በዚህ መልኩ ይዘረዝርልናል። በትሪ መልኩ እንደዚህ ያስቀምጥልናል የፎልደሮችን ስትራክቸር። ሲ የሚባል ፎልደር ነው። እዛ ውስጥ አሁን ብዙ ነገሮች አሉ። እነዚህ በትሪ መልኩ ምን እንዳለ አስቀምጦልናል ማለት ነው። ኦኬ ሶ ይህንን ክሊር እናደርጋለን። CLS ብለን ክሊር እናደርጋለን። ከዛ በቀጣይነት ደግሞ የምናየው ኮማንድ